እስካሁን ደግሞ ሁለተኛ የማልቀበለው صحيح ተብሎ የመጣ ሐዲስ ሼር ላርጋችሁ። ምን ይላል? إذا كان يوم القيامة دفع الله لكل مسلم يهوديا أو نصرانيا أو مشركا فيقول له هذا فداؤك من النار أو هذا فكاكك من النار. قيامة كان سيهون ليانداندو مسلم الله ويم عند يهود ويم عند كريستيان ويم عند مشرك ستو إيه كجهنم ما دانياه بيزه كفيه نو بمالت يسطوال إلى الحديث. إيه صحيح تبلو يمتى حديث نو مسلمም ابن ማጃም ኢማም አህመድም የዘገቡት ሐዲስ ነው። አስቡት አንድ ሰው እኔ ሙስሊም ነኝ፣ ብዙ ወንጀሎች አሉብኝ፣ ብዙ ኃጢአቶች አሉብኝ። ቂያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥቶ እና ይሄንን ወስደህ ጀሃነም ግባ ስትባል ነው ይሄ በኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰጠኝ ማለት አላህ Subhanahu Ta'ala እኔን ምሮ ጀነት ማስገባት አይችልም። ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም። የኔ ወንጀል መሸከሙ ምንድነው ጥቅሙ? የኔን ወንጀል ቢሸከም ባይሸከም ይሄ ሰው ካፍር በመሆኑ ጀሃነም መግባቱ አይቀርም። አላህ Subhanahu Ta'ala ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጀነት ማስገባትም ይችላል። ባህሪውም እንደዛ የኔ የሰራሁት የገደልኩት የዘረፍኩት ያምታታሁት ያጨዋበርኩት ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው? ምንን ነው የሚያሳየው? ስለ አላህ ፍትሃዊነቱ፣ አዛኝነቱ፣ ደግነቱ ምንን ያሳየናል? አስቡት ሰይድና አሊን የገደለ ሙስሊም አቡ ጣሊብን ወስዶ ለጀሃነም ይሄ ከፍያዬ ነው ብሎ ሰጥቶ እሱ ለጀነት ሲገባ አቡ ጣሊብ ወደ ጀሃነም ሲገባ ማለት ነው። አቡ ጣሊብ እኮ አስለን ባለመስለማቸው ጀሃነም መግባታቸው አይቀርም። ግን ሰይድና አሊን የገደለ ሁሴይንን የገደለ እነዚህ ሰሃቦችን ሲጨፈጭፍ የነበረ ሰው በአሁን ዘመን በየትኛውም ዘመን በወንጀል ሲተራመስ የነበረ ግለሰብ መጥቶ ይሄው አንድ ካፍር ወይም አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ከፍያለሁ በእኔ ምትክ እሱ ጀሃነም ይገባል እኔ ቀጥ ብዬ ጀነት እገባለሁ ብሎ ሲገባ እንደዚህ አይነት ሐዲስ ነው እንድቀበል ተፈልኩት። አላህ በቁርአኑ ምን ይላል? ወአን አላህ ለይሰ ቢዘላሚ ሊልዓቢድ ጌታ እኮ ባሮቹን ቅንጣት ምታክል የሚበድል አይደለም። ኢነላህ ላ የዝሊሙ ሚስቃለ ዘራ አላህ የብናኝ ያህል አይበድልም። ያ ማለት ምን ማለት ነው? ከሰራሁት ኸይር ስራም ቅንጣት ምታክል አያጎድልብኝም። ያልሰራሁት መጥፎ ስራም በማንም ላይ በሙስሊሙ በካፍር ላይ ያልሰራው ያልገደለውን የሆነ ሙስሊም ገድሎ ነበር በቃ የሱ የገደለው ግድያ ለእከሌ ክርስቲያን ለእከሌ አይሁድ ለእከሌ ሙሽሪክ ይጫንበት። ይሄ ነው ሰሂህ ሐዲስ። ከቁርአን ጋር አይጋጭም። አንተ ነህ የተጋጨው። ያ ጀማዓ እንደዚህ አይደለም። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም ተቃርኖ መጥቶ ዲን ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጥ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደ እኔ አረብኛ ልቀይርላችሁ እንዲገባችሁ ብሎ ደፍሮ የሚናገር ሰው የለም። ስለዚህ አስቡት አላህ Subhanahu Ta'ala ቂያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙን ምን ይለዋል? ላጠፋኸው ጥፋት ለሰራኸው ወንጀል በሙሉ ይኸው ይሄንን አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ለጀሃነም ዘበኞች ከፍለህ ከጀሃነም ዳን። አስቡት ነብዩላህ ዩሱፍ ምን እንዳሉ ቢንያሚን ወንድማቸው እንደሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን እሱን ልቀቀው ሲሉት ማዓዘላህ አለ አላህ ይጠብቀን። ኃጢአት ያልሰራን የተሰረቀብንን ዕቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል። አላህ ሲሆን እኔ የገደልኩት እኔ ያጨበረበርኩት እኔ ያምታታሁት ወንጀል አቡ ጣሊብ ላይ ያስቀምጠውና እኔ ጀነት እገባለሁ፣ አቡ ጣሊብ ጀሃነም ይገባል። ያ አኺ ኢነ ፊ ذلك ለአያት ለቀውም ያዕቂሉን ለሚያስተነትን ቁርአን የተወረደው ለሚያስተነትን ሰው ቁርአን ያልወረደው። ፕሊስ አሁንም ወደ ቁርአን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደ አያቱ ነው ያዛል አይደል? እኛ ሐዲሱን አንቀበልም፣ እኛ የምንቀበለው ቁርአኑን ነው። ሐዲሳቸው ግን እንደዚህ ነው። በነገራችን ላይ ክርስቲያኖችን ለሙስሊም ፈንታ ክርስቲያን ሲኦል ይገባል፣ ሙስሊሙ ጀነት ይገባል። አይሁድና ክርስቲያኖችን ቼክሰኛ ማድረግ ይችላል። ለምሳሌ ገነት የሚገባ ክርስቲያን ወይ ደግሞ አይሁዳዊ ካለ እሱን ያመጣና ሲኦል ይከታል፣ ሲኦል ውስጥ ያለ ሙስሊም ደግሞ ገነት ይገባል። ቤዛ አድርጎ የሰጣቸው ክርስቲያንና ሙስሊም ነው። ስለዚህ ሐዲስ አልቀበልም ማለት ሐዲስ የሚያስብ ሰው አገኘን ማለት ነው አይደል? እስቲ ሙስሊሞች ይሄን ሐዲስ ተቃወሙት።